ያላናንተ ፈቃድ ስልካችሁ ያለበትን አድራሻ ወይም ሎኬሽን ያለ ፈቃዳችሁ የሚከታተላችሁ ሰው ይኖራል ማለት ነው። ያለ ፈቃዳችሁ የሚከታተላችሁ ሰው ይኖራል ማለት ነው። እነዚህ ነገሮች እንዴት መከታተልና መቆጣጠር ትችላላችሁ? በመጀመሪያ ወደ ስልካችን ሴቲንግ እንገባለን። ወደ ስልካችን ሴቲንግ ከገባን በኋላ ስክሮል እናደርግና እዚህ ጋር ሎኬሽን የሚለውን አንድ ጊዜ ክሊክ እናደርጋለን። ሎኬሽን የሚለውን ክሊክ ካደረግን በኋላ እዚህ ጋር ሁለተኛ ላይ ሎኬሽን ሰርቪስስ የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ልክ እንደምታዩት እዚህ ጋር ክሊክ ካደረግን በኋላ እዚህ ታች ላይ ጉግል ሎኬሽን ሼሪንግ የሚለውን አንድ ጊዜ ክሊክ እናደርጋለን። ልክ ተመልካቾቼ እዚህ ጋር እንደምትመለከቱት ይመጣላችኋል ማለት ነው። አሁን እዚህ ጋር ነው ዋነኛው ስራ ያለው ማለት ነው። እዚህ ጋር እኔ ጋር የምትመለከቷቸው ሁለት ልጆች አሉ። እኚህ ልጆች ካለኔ ፈቃድ የገቡ ልጆች አይደሉም። ነገር ግን ሎኬሽናችን ሀክ ተደረገ የሚባለው ያለ ፈቃዳችን ሲሆን ነው። እዚህ ጋር ደግሞ እኔ በፈቃዴ የሰጠሁት ሎኬሽን ሼሪንግ ነው ማለት ነው። ምክንያቱም ስልኬ ቢጠፋ ስልኬ ቢሰረቅ በእነዚህ በሁለት ልጆች አማካኝነት ስልኬን ማግኘት እችላለሁ ማለት ነው። ነገር ግን ከእናንተ ፈቃድ ውጪ ሲሆን ሀክ ተደረገ ይባላል ማለት ነው። ስለዚህ እንደዚህ እናንተ ጋር ምንም አይነት ነገር ሳታውቁ ምንም አይነት ነገር ሳትሰጡ እንደዚህ አይነት ነገር ተመዝግቦ ካለ ይሄንን አንድ ጊዜ ክሊክ በማድረግ እቺን ቀስቷን አንድ ጊዜ በመንካት ስለ ሰዎቹ ማንነት ያብራራላችኋል ማለት ነው። ልክ እኔ ጋር እንደምትመለከቱት እንደዚህ አድርጎ ያስቀምጥላችኋል ማለት ነው። ተመልካቾቼ ልክ እኔ ጋር ሁለት ልጆች አሉ እስከነ ማንነታቸው በደንብ ያስቀምጥልኛል ማለት ነው። ስለዚህ ይሄንን እንዴት ነው የምናስተካክለው ካላችሁ እዚህ ጋር ስቶፕ የሚለውን ይሄንን አንድ ጊዜ ክሊክ በማድረግ ማጥፋት እንችላለን ማለት ነው። ተመልካቾች መረጃን ከመጠለፍ መከላከል ከሁሉ የተሻለ መፍትሄ ነው። ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ እንዲሁ ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ሁኑ።